ሰላም ሰላም የዩቲዩብ ቤተሰቦቼ እንደምን አላችሁ? በመላው ዓለም የምትገኙ የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። ቤተሰቦቼ እንግዲህ ዛሬ ከበዓላት ጋር ተገናኝቶ ለእናንተ ይገባሉ የምላቸውን ሐሳቦች አደርሳለሁ ማለት ነው። እንግዲህ ሐሳቦችም እንደሚከተለው ይሆናሉ። እንግዲህ እንስሳት ለእርድ ከመዋላቸው በፊት የመድኃኒት ማስወገጃ ጊዜን ለማህበረሰብ የማሳወቅ ግዴታዬን ወጣ ዘንድ እንሆ ብያችኋለሁ ቤተሰቦቼ። እንዲሁም በተጨማሪ ስጋ ወለድና ወተት ወለድ በሽታዎችን ለማህበረሰባችን የማሳወቅ ግዴታዬም ስለሆነ እንሆ ብያለሁ በድጋሚና አብራችሁኝ እስከመጨረሻው እኔ ጋር እንድትሆኑ በአክብሮት ጋብዛለሁ። ዶክተር ማቴዎስ ነኝ፣ የእንስሳት ጤና ባለሙያ። እስከመጨረሻው እኔ ጋር ሁኑ ቤተሰቦቼ። እንግዲህ በዓላት ጋራ ብዙ ጊዜ ምግብ ወለድ በሽታዎች ይስፋፋሉ፣ ይበዛሉ እና እንግዲህ ከምን ምክንያት ነው ከምን አንፃር ነው እነዚህ በሽታዎች የሚስፋፉት የሚለውን ነገር ስንመለከት የምግብ ዝግጅት አያያዝ ችግሮች ብዙ ጊዜ ለበሽታ መስፋፋት ምክንያት ይሆናሉ። ሌላው ብዛት ያለው ምግብ መመገብ እንግዲህ ከተለያየ በጾም ምክንያትና በተለያየ ጉዳዮች ከምግብ ራሳችንን ቆጥበንና ገድበን ስለምንቆይ በርከት ያሉ ምግቦችን በአንድ ጊዜ በምንወስድበት ጊዜ የዳይጀሽን ዲስተርባንስ ስለሚያጋጥም የጤና እንከን ያጋጥመናል ማለት ነው። ሌላው የምግብ ንጽህና ጉድለት ሊሆን ይችላል። እንግዲህ ሁሉም ምግብ ንጹህ ላይሆን ይችላል። በተለያየ ኮንዲሽን ኮንታሚኔሽን ሊያጋጥም ስለሚችል ብዙ ጊዜ ምግብ ወለድ በሽታ ሀፕን ሊያደርግ ወይም ሊከሰት ይችላል ማለት ነው። ሌላው የተረፉ ምግቦችን በአግባቡ አለማስወገድ ነው። የተረፉ ምግቦች ለተለያየ በሽታ ያጋለጣሉ። እንደ ሳልሞኔላ፣ ታይፎይድ፣ ለታይፎይድ ምናምን ለምንላቸው ታይፈስ፣ ታይፎይድ የምንላቸው ብዙ ጊዜ በተበከለ ምግብ የሚመጡ ሊሆኑ ስለሚችሉ ከዚህ ጋር ተያይዞ ሊሆን ስለሚችል በእነዚህ ዙሪያ ጥንቃቄ ማድረግ ይኖርብናል ቤተሰቦቼ። እንግዲህ ዛሬ በዋናነት ግን ወደ እናንተ ይዤላችሁ የመጣሁት በስጋ ውስጥ የመድኃኒት ማስወገጃ ጊዜ ያልጨረሰ ስጋ መመገብ በጤና ላይ ምን አይነት እንከን ሊያመጣ ይችላል፣ እንዲሁም ደግሞ ወተት ወለድና ስጋ ወለድ በሽታዎችን ወደ እናንተ ለማድረስ እሞክራለሁ ቤተሰቦቼ። እንግዲህ በድጋሚ እኔ ጋር እንድትሆኑ በአክብሮት ጋብዛለሁ። ቪዲዮውን እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ወዳጆቼ። እንግዲህ ባለፈው ስለ ጥሬ ስጋ መመገብ አስከፊ የጤና ገጽታዎች በግልጽና በጥልቅ አብራርችላችኋለሁኝ ባለፈው ቪዲዮ። ወደ ኋላ መለስ ብላችሁ እነዛን ቪዲዮ መመልከት ይሆናል። አሁን ስለ ስጋ ምንም አይነት ሰፋ ያለ ማብራሪያ ወደ እናንተ አላደርስም። ምክንያቱም በጥሬ ስጋ ምክንያት በርካታ በሽታዎች ይመጣሉ። እንደ ሳልሞኔላ፣ እንደ ኢኮላይ፣ ካምቢሎባክቴር፣ ፓራሳይት፣ ቫይረስ ብዙ በሽታዎች ስለሚመጡ ወደ ኋላ ተመልሼ ወደዛ አላብራራም። ግን ጥሬ ስጋ ከመመገብ ተቆጠቡ፣ አብስላችሁ መመገብን ልመዱ ለማለት ወዳለሁ ቤተሰቦቼ። አሁን በቀጥታ የምሄደው ወደ ወተት ወለድ በሽታዎች ነው። እንግዲህ በነገራችን ላይ ስጋ ወለድ በሽታዎች በከፍተኛ ደረጃ ወይም ደግሞ በአደገኛነት ሊያጠቃ የሚችለው ለነፍሰ ጡሮች፣ ለህፃናት፣ ለአረጋውያን እነሱ ያልበሰሉ ጥሬ ስጋዎችን መመገብ ከፍተኛ የጤና እንከን ሊያመጣባቸው ስለሚችል ስፔሻሊ እነሱ ቢቆጠቡ መልካም ነው ለማለት ወዳለሁ ማለት ነው። እንግዲህ አስቀጥዬ ወደ ወተት ወለድ በሽታዎች ነው የሚሄደው ቤተሰቦቼ። ወተት ወለድ በሽታዎች የሚባሉት በጣም በርካታ ናቸው። በስጋ ወለድ ከሚመጡትም ብዙም አይተናነሱም፣ ኦልሞስት ተመሳሳይነትም አላቸው። እና እንግዲህ የመጀመሪያው ብሩሴላ የምንለው የባክቴሪያ አይነት ነው። ይህ እንግዲህ ከፍተኛ የሆነ ለትሪትመንት የሚከብድ አይነት በሽታ ነው። ኢንትራሴሉላር ባክቴሪያ ስለሆነ እንግዲህ ይህን በሽታ ከያዘን ትኩሳት ሊያመጣብን ይችላል፣ ራስ ምታት፣ የጡንቻ ህመሞች ወዘተ ሊያመጣ ይችላል። ስለዚህ ጥንቃቄ ማድረግ አለብን ለማለት ነው። እንግዲህ እንደ ሳልሞኔላ፣ ኢኮላይ፣ ካምቢሎባክተር፣ ሊስትሪዮሲስ ወዘተ የምንላቸው ባክቴሪያዎች በጥሬ ወተት በመመገብ ሊመጣ የሚችል ስለሆነ እንግዲህ ወተቶችን በጥንቃቄ መመገብ ይኖርብናል ማለት ነው። ወይም ማፍላት፣ ፓስቸራላይዝ ማድረግ ያለብን ማለት ነው። በዋናነት ደግሞ ቲቢም ሊመጣ ይችላል። ቱበርኩሎሲስ ባልበሰሉ ወይም ደግሞ ባልተፈሉ ወተት የምንጠቀም ከሆነ የቲቪ በሽታ ተጠቂም ልንሆን ስለምንችል ጥንቃቄ ማድረግ ይኖርብናል። ስለዚህ ወተትን ማፍላት አለብን፣ ንጽህናውን መጠበቅ አለብን። የታመሙ እንስሳት ወተት መጠቀም አብዝቶ የለብንም። እንዲሁም የተጣራ ወተት መመገብ ልማዳችን መሆን መቻል አለበት። እንደ ሁሌ ወደኋላ እንደተጓዝን መሆን የለበትም፣ መሰልጠን መቻል አለብን። ጥራት ያለው ምግብ መመገብ ይኖርብናል ቤተሰቦቼ። እንግዲህ ዛሬ በዝርዝርና በስፋት ላቅርብላችሁ ወደምፈልገው ድረግ ዊዝድሮዋል ፒሪየድ ወደሚባለው ወይም ደግሞ እንግዲህ በእንስሳት ስጋ ውስጥ የመድኃኒት ማስወገጃ ጊዜን በተመለከተ መረጃዎችን እንዲሁ
አደርሳችኋለሁ ፋሚሊዎቼ። አሁንም ከኔ ጋር መሆንን ቀጥሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ ፋሚሊዎቼ። እንግዲህ እንስሳት በተለያየ ምክንያቶች መድኃኒቶች ሊወስዱ ይችላሉ። ለሕክምና ሊሆን ይችላል፣ ለክትባት ሊሆን ይችላል። እንዲሁም በተለያየ ለድልብም ዋቴቨር ለተለያየ ሁኔታ መድኃኒት ሊወስዱ ስለሚችሉ እንግዲህ ለእርድ ከመዋላቸው በፊት እነዚህ መድኃኒቶች ዊዝድሮዋል ፔሪዳቸውን መጨረሳቸውን ማረጋገጥ መቻል አለብን ማለት ነውና እንግዲህ የመድኃኒት ማስወገጃ ጊዜን ማወቅ አስፈላጊነቱ ለምንድን ነው የሚያስፈልገን የሚለውን ጥያቄ ስናነሳ እንግዲህ በመጀመሪያ ደረጃ የሰውን ጤና ለመጠበቅ ነው። ይህም ሲባል በስጋ ውስጥ ያሉት የመድኃኒት ቅሪቶች አላርጂ ሊያመጡብን ይችላሉ። እንግዲህ ብዙዎች ስጋ ሲመገቡ የተለያየ ለአላርጂክ ኤክስፖዝድ ይሆናሉና ይሄ እንግዲህ በስጋ ውስጥ ያሉት የመድኃኒት ሞለኪውሎች ሙሉ ለሙሉ አለመጽዳታቸው ለሰዎች አላርጂክ ሊያመጣባቸው ይችላል። ጥንቃቄ ያስፈልጋል ማለት ነው። ሌላው ደግሞ አንቲባዮቲክን መቋቋም ወይም ደግሞ ድረግ ሬዚስታንስ የሚባል ነገር አለ። ይሄ ግን ዋናው ነው። ብዙ ጊዜ እንደዚህ የዊዝድሮዋል ፔሪዳቸውን ያልጨረሱ ስጋዎች የምንመገብ ከሆነ እኛ በሽታ ወይም ደግሞ እኛ በምንታመምበት ጊዜ መድኃኒት ስንወስድ ድረግ ሬዚስታንስ ይፈጥርብናል። እኛን መድኃኒት ላያድነን ስለሚችል ጥንቃቄ ማድረግ መቻል አለብን። መድኃኒቱን ያልጨረሰ ስጋ መመገብ አብዝቶ መጠንቀቅ ይኖርብናል ማለት ነው ቤተሰቦቼ። ሌላው እንግዲህ የምግብ ደህንነትን ለማረጋገጥ ነው። ያው እንግዲህ የመድኃኒት ሞለኪውል ቅሬት ያለው ስጋ ጤንነቱ የተረጋገጠ አይደለም ወይም ደግሞ ኃይለኛ ቶክሲክ ነው፣ መርዛማ ነው መድኃኒት ሲባልና እሱን ነገር የምግብን ጥራትና ኳሊቲ ሊቀንስብን ስለሚችል በጥንቃቄ የጨረሰ ወይም ደግሞ ዊዝድሮዋል ፔሪድ የጨረሰ መሆኑን ማረጋገጥ መቻል ይኖርብናል ማለት ነው። እንግዲህ የመድኃኒት ማስወገጃ ጊዜ የሚወሰነው በምን ላይ ተመስርቶ ነው የሚሉት ሐሳቦች ስንመለከት እንግዲህ በርካታ አይነት ዊዝድሮዋል ፔሪድ ዲፔንድ የሚሆንባቸው ነገሮች አሉ። እንግዲህ የመጀመሪያው የመድኃኒቱ አይነት ነው። እንግዲህ የተለያዩ መድኃኒቶች የተለያየ ዊዝድሮዋል ፔሪድ አላቸው። እንግዲህ ለእንስሳት የምንሰጣቸው በርካታ አይነት መድኃኒቶች አሉ። እንግዲህ ዲወርሚንግ የምናደርግባቸው አሉ፣ አንቲባዮቲኮች አሉ፣ ብዙ አይነቶች አሉና እንግዲህ በርካታ አይነት መድኃኒቶች የተለያየ ዊዝድሮዋል ፔሪድ ሊኖራቸው እንደሚችል እንደየመድኃኒቱ አይነት ይለያያል ማለት ነው። ሌላው የእንስሳት ዝርያ እያንዳንዱ እንስሳት ተመሳሳይ አይነት መድኃኒትን ከራሱ የማጽዳት ጊዜው እኩል አይደለም። ስለዚህ የእንስሳት ዝርያ የተለያዩ ዝርያዎች የተለያየ ፍጥነት አላቸው። መድኃኒቱን ሪሙቭድ ወይም ደግሞ ኮንሱም አድርገው ከራሳቸው የሚያጽዱበት ጊዜ ስለሚለያይ የእንስሳው ዝርያ ይለያያል። ሁለተኛ የመድኃኒቱ መጠን ይለያያል። እንግዲህ ዲፔንድ ኦን ዘ ዶዝ ነው። ከፍተኛ ዶዝ እየሰጠን ትሪትመንት የምንሰጣቸው እንስሳቶች ካሉ እነሱ ላይ ያለው የዊዝድሮዋል ፔሪድ ወይም ደግሞ መድኃኒት የማጽጃ ጊዜው ሊረዝም ይችላል ማለት ነው። ሌላው የእንስሳት ጤና ሁኔታ ነው። እንግዲህ እንስሳው በከፍተኛ ደረጃ ከታመመና ጤናው ኃይለኛ ክሮኒክ ኬዝ ውስጥ ከገባ ይህ እንስሳት ዊዝድሮዋል ፔሪዱ ሊራዘም እንደሚችል መገመትና ማወቅ ይኖርብናል ቤተሰቦቼ። ሌላው እንግዲህ የመድኃኒት መለያ በጥንቃቄ ማንበብ ይኖርባችኋል። ይህ እንግዲህ የመድኃኒት ማስወገጃ ጊዜን እንዴት ማረጋገጥ እንችላለን ነው። እንግዲህ ብዙዎቻችን አናቅም፣ እንገዛለን፣ እናርዳለን እንጂ እንዴት አድርገን መድኃኒት አለው የለውም የሚለውን ነገር አይደንቲፋይ ማድረግ አንችልምና እንግዲህ ይህ መሆን ያለበት ብዙ ጊዜ ከባለሙያ ጋር የማመካከር ስራ መሰራት መቻል አለበት። ይህም እንግዲህ ምን ይላል ከእንስሳት ሐኪም ጋር ማነጋገር አስፈላጊ ነው። እንዲሁም የሙከራ መሳሪያዎችን ይጠቀሙ ይላል። እንግዲህ እኛ ሀገር ላይ ይሄ በደንብ የተለመደ አይደለም። ይሄን ያህልም ላቦራቶሪው ማክሰስም ስላልሆነ ይሄ በብዙዎቻችን ላይ ፋንክሽናል ይሆናል ብዬ አላምንም። ነገር ግን ባደጉ ሀገሮችና በሰለጠኑ ሀገሮች በላቦራቶሪ ደረጃ የስጋው ላይ ቅሪት የመድኃኒት ፓርቶች አሉ የሉ የሚለውን ነገር አይደንቲፋይ ማድረግ የሚችሉበት ሁኔታ አለ። እንግዲህ የሚጠቀሟቸው የላቦራቶሪ መሳሪያዎች ወይም ደግሞ ኢንስትሩመንቶች ወይም ቴክኒኮች የምንላቸው ተቀምጠውልናል። እንግዲህ እንደ ምሳሌ ላንሳቸው። የመጀመሪያው ኢላይዛ ይባላል። እንግዲህ ይሄ ኢንዛይም ሊንክድ ኢሚዩኖሶርባንት አሴ ይባላል። ይሄ በላቦራቶሪ ደረጃ ስጋው ቼክ ሲደረግ ያሉትን ሁሉንም አይነት መድኃኒቶች አይደንቲፋይ ማድረግ አይችልም ይሄ ላቦራቶሪ ዘርፍ። በእርግጥ ግን የተወሰኑት መድኃኒቶች በስጋ ውስጥ መኖራቸውን ቼክ ሊያደርግልን ወይም ሊያረጋግጥልን ይችላል ማለት ነው። ሁለተኛው ጂሲኤምኤስ ወይም ደግሞ ጋዝ ክሮማቶግራፊ ማስ ስፔክትሮሜትሪ የሚባል የላቦራቶሪ የመለያ ቴክኒክ ነው። ይሄ ደግሞ በጣም አኩሬት የሆነ የተሻለ በስጋ ውስጥ ያሉ የመድኃኒት ሞለኪውሎችን በቀላል መለየት የሚያስችለን የላቦራቶሪ ቴክኒካል አሰራር ነውና ይህንንም እንግዲህ ተጠቅሞ አይደንቲፋይ ማድረግ የሚችሉ
ያደጉ ሀገሮች አሉ። እንግዲህ ወደኛ ሀገር ቢጀመር መልካም ነው ለማለት ያክል ነው። እንግዲህ ይሄ በስጋ ውስጥ ያሉ ሞለኪውሎች በቀላሉ ስለሚለይልን ነው። ሌላው LCMS ወይም ደግሞ ሊኩዊድ ክሮማቶግራፊ ዊዝ ቴንደን ማስ ስፔክትሮሜትሪ ነው። ይሄ እንግዲህ ሊኩዊድን በመጠቀም ነው። የመጀመሪያው ጋዝን በመጠቀም ነው GCMS የሚባለው። ይሄ ሊኩዊድን በመጠቀም ስጋ ላይ ያሉ ኮንተንቶችን በቀላል የመለያ ዘዴ እንደሆነ ነው እንግዲህ ብዙ ማስረጃዎችን የተከታተልኩት ማለት ነው። ቤተሰቦቼ እንግዲህ ፋሚሊዎቼ በዓላትን ስናከብር ወይም ደግሞ ለበዓላት እርዶችን ስናመቻች ጥሬ ስጋን ከመመገብ ያልበሰለ ወተትን ከመጠጣት እንዲሁም ደግሞ የመድኃኒት ማስወገጃ ጊዜውን ያልጨረሰ ስጋ ባለመመገብ በዓላትን በደስታ በፍቅር እንድናከብር በአክብሮት እመኝላችኋለሁ። ቤተሰቦቼ እንግዲህ በዓሉ የሁላችንም በዓል ነው። ሁላችንም በሰላም በፍቅር እናከብረው ዘንድ ፈጣሪ ከኛ ጋር ይሁን ማለት እወዳለሁኝ። ይህን ቪዲዮ አይታችሁ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በእውነት ግን ፋሚሊዎችን የዩቲዩብ ሰዎችን በደንብ ነው የማመሰግነው። በአጭር ሰዓት የዩቲዩብ ቻናሌን ከፍ አድርጋችሁልኛልና ከልብ አመሰግናለሁ። በሌላ ቪዲዮ